ብዙ ጊዜ የሆሊውድ እጅግ አስደናቂ አክሽን ፊልሞች ግሪን ስክሪን በመጠቀም በዘመናዊ ቴክኖሎጂዎች በመታገዝ አሊያም መሪ ተዋናዮቹ ለመስራት የሚከብዳቸውን ድርጊቶች ስተንትማን በመጠቀም ለማመን የሚከብዱ የአክሽን ሲኖችን እጅግ አሳማኝ በሆነ መልኩ ያቀርባሉ። ከዚህ አለፍ ሲል ግን አንዳንድ ጊዜ አክተሮች ያለማንም እገዛ በራሳቸው አደገኛ የሆኑ ድርጊቶችን ይከውናሉ። ከነዚህ ደፋር አክተሮች ውስጥ ቶም ክሩዝን በቀዳሚነት እናገኘዋለን። ይህ አክተር በተደጋጋሚ ለህይወት እጅግ አደገኛ የሆኑ የአክሽን ድርጊቶችን በራሱ የሰራ ሲሆን ለዛሬ ጥቂቶቹን መርጠን እናስቃኛችሁ። አምስተኛ ሚሽን ኢምፖሲብል 2። እዚህ ፊልም ላይ ቶም ክሩዝ እጅግ አደገኛ የሆነ ድንጋያማ ተራራ ሲወጣ ይታያል። ይህን ሲን ከመቀረጹ በፊት ሜከሮቹ የቶም ክሩዝ ሴፍቲ ያሳሰባቸው ቢሆንም ቶም ግን አሻፈረኝ በማለት ከተወሰኑ ኬብሎች በስተቀር ምንም አይነት ሴፍቲ ሳይጠቀም ተራራውን መውጣት ችሏል። በዚህ ሲን ዳይሬክተሩ እጅግ ተጨንቆ እንደነበረም ተናግሯል። አራተኛ ዘመሚ። በዚህ ሲን ላይ ፕሌኑ በደረሰበት አደጋ ሲከሰከስ የሚያሳይ ሲሆን ይህን ሲን ለመስራት አክተሮቹ የተለያዩ የሴፍቲ ገመዶችን በመጠቀም እንዲሰሩ በዳይሬክተሩ የታሰበ የነበረ ቢሆንም ቶም ክሩዝ ግን ሲኑ የበለጠ ለማሳመር ዜሮ ግራቪቲ ባለው ቮልት ውስጥ እንዲሰራ ሐሳብ በማቅረቡ ይህንን ሲን ለመስራት ከባድ አድርጎት ነበር። በዚህም ምክንያት ከ40 ጊዜ በላይ በተደጋጋሚ ድርጊቱን በመቅረጽ እስከ መጨረሻ ሰርተው ለእይታ አብቅተውታል። ሶስተኛ ሚሽን ኢምፖሲብል ሮግ ኔሽን። በዚህ ሲን ላይ የቶም ክሩዝ እብደት ለይቶለት ታይቷል። ለመብረር እንቅስቃሴ በጀመረው ፕሌን ላይ ከተንጠለጠለ በኋላ ፕሌኑ መብረር ሲጀምር ቶም በምትመለከቱት መልኩ በተወሰነ ኬብል ብቻ በመታገዝ ይህን አሰቃቂ ስተንት በራሱ ከውኖታል። እንደምትመለከቱት ይህን ሲን ስቱዲዮ ውስጥ ሳይሆን የእውነትም እየበረረ ያለ ፕሌን ላይ ነበር የተቀረጸው። ትክክለኛውንም ሾት ለማግኘት ይህንን ድርጊት 8 ጊዜም ቀርጸውታል። ሁለተኛ ሚሽን ኢምፖሲብል ጎስት ፕሮቶኮል። የዓለማችን ትልቁ ህንፃ ቡርጅ ከሊፋ ላይ በመንጠላጠል በገመድ ክላይምብ ሲያደርግና ከዚህ አሰቃቂ ከፍታ ላይ እንዳሻው እየዘለለ የተቀረጸው ይህን ድርጊት ቶም ክሩዝ ከ2722 ጫማ ከፍታ ላይ ሆኖ እየሰራው ነበር። ይህ ስተንት አደገኛ በመሆኑ የቶም ክሩዝ ኢንሹራንስ ካምፓኒ ይህንን እንዳይሰራ ቢከለክሉትም እነርሱን አባሮ ሌላ የኢንሹራንስ ካምፓኒዎችን በመቅጠር ይህን አደገኛ ስተንት ሰርቷል። ይህንንም ሲን እንደምትመለከቱት በሄሊኮፕተርና በድሮኖች የተቀረጸ እንጂ ስቱዲዮ ውስጥ የተቀረጸ አልነበረም። በዚህ እንዳይገርማችሁ ይባስ ብሎ የቡርጅ ከሊፋ ጫፍ ላይ በመሆን ይህን ፎቶ በመነሳት ለአድናቂዎቹም አጋርቷል። This is far and away the most dangerous thing we've ever attempted. But there's no other way Tom would have it. አንደኛ ሚሽን ኢምፖሲብል ዴድ ራክኒንግ። ከጊዜ ወደ ጊዜ አደገኝነታቸው እየተባባሰ የሚመጡት የቶም ክሩዝ ስተንቶች በዚህ ዓመት በሚለቀቀው አዲሱ ሚሽን ኢምፖሲብል ዴድ ራክኒንግ ፊልም ላይ በሲኒማ ታሪክ ከምንጊዜውም በላይ እጅግ አደገኛና ትልቅ የሚባለውን ስተንት ሰርቷል። የኖርዌይ የተራራ ጫፍ ላይ የተቀረጸው ይህ ጉደኛ ስተንት ከተራራው ጫፍ ላይ በሞተር ሳይክል ከዘለለ በኋላ በፓራሹት ሲወርድ የሚያሳይ ሲሆን ይህንን እጅግ ከባድ ሲል ለማሳካት ሲባል 500 ጊዜ ስካይ ዳይቭ አድርገዋል። 13000 የሞተር ዝላዮችን ከውነዋል። እንዲሁም አሉ የተባሉ ድሮኖችንና ሄሊኮፕተሮችንም ተጠቅመዋል። መቼም አያረጅም የሚባልለት የ60 ዓመቱ ቶም ክሩዝ ይህንን ድንቅ ስተንት በራሱ ሰራ ቢባል ለማመን ይከብድ ይሆናል፣ ግን እውነታው ይሄው ነው።